አንድ ሰው ነበር ለሚያሳስቀኝ ስወጣ ስገባ ወይኔ ብራላ ተው በቃ ብራላ ጥላውን ገሰሰ አባቴ ነው። ሰላም ጤና ይስጥልኝ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እንዲሁም አዲሶች እንኳን በሰላም መጣችሁ። ዋይዲቶም እናንተ ዘና ፈታ እያደረጉ ቁም ነገር የሚያስጨብጡ ዛሬ ደግሞ እጅግ አነጋጋሪ የሆነ በጣም አነጋጋሪ የሆነ ቪዲዮ ይዤላችሁ መጥቻለሁ። ብዙዎችን ያስቆጣ ቪዲዮ ነው። እንዲሁም ሌሎች እናንተን ዘና ፈታ የሚያደርጉ ቪዲዮዎች አሉ። ከናንተ የሚጠበቀው ይሄንን ቪዲዮ እስከመጨረሻ መመልከት ነው። እንደተለመደው ሁላችሁም ይሄንን ቪዲዮ ላይክ ማድረግ ጀምሩ። ሀሳብ አስተያየታችሁን በነጻነት ኮሜንት አድርጉልኝ። ቤተሰቦቼ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። የደወል ምልክቷንም ኦን አድርጉ አዲስ ቪዲዮ ሲለቀቅ ኖቲፊኬሽን እንዲደርሳችሁ። የዛሬ ቪዲዮ ተጋበዙልኝ። መልካም ቆይታ ይመቻችሁ። አሁን ስራ መጀመር አለብሽ። እንዴት በቃ እኔ በጣም እየከበደኝ ነው ማለት ምግቡ ማለት ወለዳችሁ ተብሎ የምትበሉ ምግብ እንዴ ማለት በቃ አሁን ይሄ ሰሃን ማለት ነው በፊት ሻይን ነበር የሚያደርገው የተሻለ አሁን አንቺ ከወለድሽ በኋላ ፌድ አደረገ። ምን ማለት ነው? እኔ በቃ ከባድ ነው እንዴ ወልጄ ብቀመጥ ይሻለኝ ነበር እኮ እንዴ ማለት ወጥተሽ ብታገዢኝ ደስ ይለኛል። ከሁለት አሁን ፈረንጅ እኮ ገና ወልዳ አንድ ሳምንት ወጥቶ ነው የሚሰራው። እኔ አበሻ ኬት እንደመጣ አለ ከልጅዮ ነው እንደተቀመጠ እኔ ፈለገሽ ሆነ አልኩ። አሁን እኮ እየወቀስኩሽ እኮ አይደለም። ከዚህ በላይ ምን ትላታለህ? አሁን ለምሳሌ አሁን ሁለት ዳቦ ነው ያቀረብሽው፣ አንድ ዳቦ ብታረጊ ይሄ ደግሞ በማከም ብትጠጪው እንዴ በብርጭቆ የሆነ አንዳንድ ጊዜ ትንሽ ነው። አረ ሚስትህን እንደዚህ ወጥቼ ተሯርጬ ነው የማመጣው ይሄን ነገር ስለማቀባደል እንዴ ስለማቀባደል እንዴ እኔ እናት ታሳዝን በእናታችሁ ምን አገናኘው ከማጥባት? አይ አንድ ዳቦ አሁን ቁርስሽ ነው አይደል? አንድ ዳቦ ይበቃሽ። ሻይ ደግሞ በትንሹ አሁን ይሄ አሁን ወተት ምናምን ስትጠጪ በትንሹ ብትጠጪ አለ አንዳንዴ እኮ ኧረ በስመ አብ አንተ የምር ምን ማለት ነው? የምር አይኗን ባቅሯል። እኔ አጥሚት ማጣጣም ታውቃለህ? አጥሚት አልበላም ታውቃለህ? ጨጓራዬ ነው የሚለው አጥሚት አትጠጪ። ግን በቃ አንዳንድ ጊዜ የምትበይውን ነገር የተወሰነ ወይ ደግሞ ትንሽ ወጥተሽ የተወሰነ ነገር ስራ እየሰራሽ ብታገኝ ደስ ይለኛል። ልጅ ነው ምን ችግር አለው? ባሎቻቸው ጥሏቸው የቤት ልጆቻቸውን ይዘዋል እንዴ ስራ የሚሰሩት? ይሻላል ልብስ የሚያጥባል አይደል እኮ ይሻላል። ነው እንደምን ያለቀስሽ ነው? እንዴት አታልቅስ እንደዚህ በምግብ ገምጥ እንዴ እንድታልቅሽ እኮ አይደለም እንደዚህ እኮ ጂሰስ ረበስ ወጣት ነሽ ያለው ነገር ይገባሻል ብዬ ነው የነገርኩሽ ያለው ገብቶኛል። አስለቀሳት፣ የምር አስለቀሳት። ምን ነው የሚያስለቅስሽ? ምን ነው የሚያስለቅስሽ? ፈጣሪ የለ እንዴ ሁለት ልጅ አለ አይደል? እሱ ወጪ አለ እንደገና አንቺ ተደረበሽ። ሁለተኛ እንውለድ ይቆያል አልኩ ነበር እኔ አንተ ነው ሁለተኛ እንውለድ ያልኩ እኮ እንውለድ። ግን አሁን እኮ ሁለት ወር ሙሉ ተቀምጥሻል እንደ እናቶቻችን 3 ወር ልትታረሽ ነው። ጋይስ ደም እየፈላ ነው፣ ደም እየፈላ በአንድ ሳምንት ተነስቶ ስራ ይገባል። አሁን ደግሞ ያለው ጊዜ ማለት ነው አይ ማግኘት። ስለዚህ ወጥተሽ ትንሽ ሰራ አድርገሽ ብታገኝ እንደዚህ ካልሆነ ደግሞ ማትወጪ ከሆነ ደግሞ አንዳንድ ጊዜ ለሳውኑ ብታስቢ አሪፍ ነው። ትንሽ ብትበይ አሪፍ ነው። ልጅቷም ደግሞ አይዞሽ አልቻለችም ታውቃላችሁ። እሺ ምን ትበል? ያለቀሽ ነው? አንቺ ስቀልብ ፕራንክ ነው። ኧረ እባክህ እንዲህ አይነት ፕራንክ የለም። አንቺ
እንዴ ዳግ አንቺ እየቀለድኩ ነው ስሚ ዳግ በጣም አንተ ትቀልዳለህ በጣም እውነት ነው ሰው የሚያቆስል ነገር እያደረጉ ፕራንክ የለም አይመስልም የምር እየቀለድኩ ነው አንቺ አመረሽ አመረቀች እኔ እየቀለድኩ ነበር እኔ እንደማንኛውም ኢትዮጵያዊ ፍራንክ ላድርግሽ ደም ሊቀርብሻል ታመረልሽ እንዴ እያወቅሽ አይ ሲሪየስ ነው ተቀበልና እንዴ ታዲያ ፍራንክ ላድርግሽ እንዴ ይቅርታሽ ወድሻለሁ እንዲህ አይነት ፕራንክ የለም እንዴት ነው ማለት ሚስት ነች ፕራንክም ቀልድም እኮ ገደብ አለው የሆነ ለከት አለው የሆነ መስመር አይታለፍም በምግብ ገምተ የወለደች ሚስትን አራስ ቤት ያለች ሚስትን እንደዚህ ልኳን ማለት የሚያቆስል ላይክ እኔ እንጃ የፈለገ ፕራንክ ነው ብትል እቺ ልጅ ምትራሱ አይመስልኝም ይሄንን ማለት ከልቧ ነው የለቀሰችው ከልቧ ነው ልቧን የሰበረው ማለት እኛ ራሱ የምናይ ሰዎች ምን ተሰማችሁ ነው የሆነ የሚያንገበግብ ነገር አለው አይደል የፈለገ ፕራንክ ነው ብትል አላቅም ይሄ ማለት እኔ እንጃ እኔ እንደውም ፕራንክ ብቻ ነው ብዬ አልቀበልም የሆነ አስታከ የልብን የተናገርካት ነው የሚመስለኝ ሁላ ማለት ነው እንደዚህ አይነት ፕራንክ የለም ማለት ከዚህ በኋላ ምንም አይነት ይሄ ፕራንክ ነው ብለህ እሷንም ማሳመነ የሆነ ቪዲዮ ብትሰራ በቃ አይገልጸውም ይሄ አሁን ብለን ማለት እንዲህ አይነት ፕራንክ የለም ሁሉም ነገር ገደብ አለው ሚስት ነች እታከብራት ይገባል እንደዚህ ልኳን ተናግረህ ፕራንክ ነው የለም ልቧን ሰብራት በምግብ ጭራሽ ማለት ነው ሰላም እንዴት ነህ እንታወቅ እንዴት ይባላል እሺ ሸምሱ ደስ የምትል ሰው ነህ ከዛ ጋር ሳይ ነበር አመሰግናለሁ ሰላም ናችሁ ምን ልታዘዝ እንትን ለኔ ስፕሪስ አምጣልኝ ለኔ ደግሞ ፒዛና ጭማቂ እሺ አስተናጋጅ አቤት እሷ ተኔ ጋር አይደለችም እሺ ተው በቃ አባቴ ተው የኔ አምጣ ምን ችግር አለ አሁን አብረን ብንሆን ምንድን ነው የምትለው እና ኧረ በእናትህ ሊበ አንብላው ሸምሱ ቀልድ አያውቅም ክለብ ነው እንግዲህ በሄድሴት ነው ክለቡ ጉድ ስሙ አስባችኋል እዚህ ክለብ እናንተ ሄድሴት ሳታረጉ ብትገቡ በቃ እንደ እብድ ነው የምትስቁት ሰው ሄድሴት አድርጓል ሙዚቃውን በጆሮ ነው የሚሰማው ይለዋል ያለ ዜማ ድምጹ ማለት አራቤላ በእናትሽ መኪናሽን ለዛሬ ተባበሪ በቃ ቺጋ ደርሼ ባልንታ አንተ ያማል እንዴ ምን ነው ያፈጠነ በቃ ሄድኩ መጣሁ መኪናው እኮ የሆነ ነገር ቢሆን እኔ ባሉኮ ይናገረኛል የገቢ መኪና ነው ታውቃለህ ብታጋጫው ፈቃድ አለኝ እንዴ ቢኖርስ ገና ለማጅ እኮ ነው አንተ ምንድነው እንደዚህ የምትሆነው አንተ የፋዘር መኪና ጋራጅ ባይገባ እኮ እሱን ይዤ መሄድ እችላለሁ ታውቃለህ አንዴ ኧረ እባክህ ምን ነው ጋራጅ የገባው ጋጮት የፋዘርን ጨርሰን የኔ ፍቅር ቆንጆ እንደዚህ አቅፌሽ በቃ ዘመኔ እንዲያልቅ ነው ፈልገው የኔ ጣፋጭ የኔ ፍቅር እስኪ 5 ብር ፓኬጅ ላክልኝ ምን አንቺ አታፍሪም እንዴ ሁሌ ለጥቅም ነው እንደምትቀርብኝ ሁሌ ለጥቅም ሁሌ ባለፈው ሙትፎት አብራልኝ ስትይ ዝም አልኩሽ አንቺ ፍቅርን ካርድ ለመቀበል ነው እንዴ ካርድ ለመብላት ነው እንደምትጠቀም አታፍሪም ምን ያረ ወደ ዘይጂና አራ ጥለሽ ሂጂ የሶስት ብር ነው የሚባለው ፍቅርን ለካርድ ፍቅርን ገንዘብ ለመስራት ይቅርብሽ አይሆንሽም ለ5 ብር ካርድ እግዚኦ እሺ አለሜ ጉዳ እንደሰማኑ እውነት አንቺ እኮ ነሽ ጉዱ አሁን አለሜ እኔም ሱካር ነኝ እሺ አለሜ ውድድ እንዲያው ስወድ አንተ ልጅ ናልኝ እንዲያው ስወድ አንተ ልጅ ስወድ እንዲያው ሳፈቅር እውነት ነው ጉድ አንድ ሰሞን ነው ብላለች የዚህ ሰሞን ጉድ አንቺ ነሽ
እግዚኦ ሰው ድፍረቱን ከየት ነው የሚያመጣው? ቆይ ወንድሜ ከበርጫ ብላበታልጫ ይሻላል አልጫ ወንድም ከገለምሶ ብላበትም በሶ ወንድሜ ከወንዶ ብላ አቮካዶ ወንድሜ ይቅርብ በርጫ ያደርጋል ነጭናጫ አቶ በርጫ ይቅርብ በርጫ ያደርጋል ነጭናጫ በርጫ ያደርጋል ነጭናጫ ጫተው ይሄ ነው መልክ አይደል? እኔ እሺ ቺኮቹ የሚሆኑትን ልንገራችሁ። ትክክለኛ መልኩ ይሄ ነው። አሁን እንደዚህ ናት ቺኳ። ፊልተር ሌላ ደግሞ በኤዲት ማለት ነው። እዚህ ጋር ደግሞ ሌላ ቺክ እዚህም ድረስ የደረሱ ቺኮች አሉ። ትቀጥላለህ። አሁን እቺን አይተህ አሁን ይሄን እንደዚህ አየኝ ልመለስ አፈርነና ወደ አፈር ትመለሳለህ። ልመለስ ይሄ ትክክለኛ መልኩ ምን ያክል ሶሻል ሚዲያ ፊልተር ምን ያክል ሰው እንደሚቀይር አያችሁ አይደል? በቃ በፌስቡክ በቲክቶክ ምታቃትን በአካል ሌላ ሰው ልታልፋት ብላ ትችላለህ። ቆንጆ ወንድ ጠፋ ማለት ነው። ምክንያቱም ቆንጆ ሴቶች በስተናል ማለት ነው። ጭራሽ ቆንጆ ነኝ ትያለሽ? በሳይክል የተላከ ጫት የመሰልሽ ልጅ የመልክሽ ክፋት በመድኃኒዓለም እንዴ! ጭራሽ ተደርጎ የወለቀ ካልሲ እኮ ባጣ ቆይኝ ፊት እኔ መቤቴን ሴት መናገር ስለሚደብረኝ ነው እንጂ ማለት ነው። ከዚህ በላይ ምን ትላት? የፈነዳ ትራስ ነው እንደዚህ ቡሽ ራስ ሴት መናገር ስለሚደብረኝ ነው ምን ትላት? ከዚህ በላይ ፒያሳ ፓርት 2 ፎቶ ፖዝ እሱ አሁን ምን አይነት ሚሉት ተመረቃ ነው እያስመረ ምንድን ነው? ምር ቤተሰብ አዲስ አበባ ያላችሁ ሰዎች ከደበራችሁ ዝም ብላችሁ ፒያሳ ሄዱና ማለት ነው እስቲ ጥግ ላይ ቁጭ ብላችሁ የሚሆኑት ነገር ይዋቸው። አንዳንድ ሰዎች ቆይ አንተ ከሚስት ጋር መጣ ለምንድን ነው? ከጓደኞቼ ጋር መጫወት ትከለከለኛለች። እኔ ደግሞ ከጓደኞቼ ጋር መጫወት ፈልጋለሁ። የትኞቹ ጓደኞች? ጓደኞቼ ናቸው። የትኞቹ ጓደኞች? የኔ ጓደኞች ናቸው እኮ። የትኞቹ? ላስተዋውቅ? ደስ ይለኛል። ሶሪ ህፃናት ጋር እየዋልክ ነው። አግብተህ ከህፃናት ጋር ጓደኞች እነዚህ ናቸው። ቅሼ ጭራሽ እድሜ ለትዳር ሳይደርስ ስታገባ እንደዚህ ነው እንግዲህ። ጉራግኛ ከኦሮምኛ ጋር አንድ ላይ አሜን መቻች የሀብታም ቡና አፈላልና የላጤ ቡና አፈላል ነው ዛሬ ማሳያችሁ። በነገራችን ላጤ ስትሆኑ ማለት ነው ምንም መላላጥ መጋጋጥ የለም። በቃ ይሄ ሲኒ ማቅረብ መረከቦት ምን ያስፈልገ ላጤ ናችሁ። ከፈለጋችሁ በሮቶ ካፈላችሁ ማናባቱ ይደርስ። ከፈለግ በእንስራ በጀርካን እንደው ባይቃጠል ኖሮ በምንም ብታፈሉ ላጤ ስትሆን ማናባቱ ይደርስባችኋል። ከዛ ምን እናረጋለን? ሰንደላችን እዛው አየር ወለድ ሸተት እናረጋለን እናጠፋለን። ላጤ አይደለም ቡናው ስታፈሉ ማለት ነው። እኔ ዛሬ እንደውም ዝም ብዬ እንደው ደስታ አይነት ተሰምቶኝ በሮማንቲክ በሆነ ደስ በሚል ሁኔታ ነው ያዘጋጀሁትና ከዛ ምን እናረጋለን? ሲኒውን ለምሳሌ ቁጭ ብለን 6 ሲኒ እንጠጣለን። ለምን ሲኒ በጆክ እናረጋለን። ሱካሩንም ምኑን በልኩ እናደርጋለን። በጆክ እናረጋለን። አንድ ጠቅለል አድርገን አንድ ጆክ እንጠጣለን። በቃ አለቀ። ምን መጋጋጥ አስፈልገ? ምን መሰለ የቡና አፈላሉ። ከተመቻችሁ ላይክ፣ ካልተመቻችሁ ፎሎ፣ ከደበራችሁ እስከ መጨረሻ እዩት። እምቢ ካላችሁ ደግሞ ለዓለም መድረስ አለበት ይሄ ቪዲዮ። ስለ መድኃኒዓለም ለዓለም አድርሱት። በቃ ትክክለኛ ሪል ህይወታችን ይሄ ነው። ለምን እናስመስላለን? ለምን ማስመሰል አልፈለገ? በቃ ሪል ህይወታችን ይሄን ይመስላል። ቻው ወዳችኋለሁ። ዓለም አድርሱ ብለሻል። ይኸው አድርሰናል። ስንፍናሽን በአደባባይ ይብላኝ ለሚያገባሽ
በማስታጠቢያ ቡና ምጠጪ ቡና እኮ ክብር አለው የራሱ አንድ ሰው ነበር መጣሽ ደግሞ ለሚያሳስቀኝ ስወጣ ስገባ ወይንሸት የሚለኝ ወይንሸት ወይንዬ ኧረ ተረጋጊ ወይንሸት ወይና አስቴር ጉድሽን አላየሽ ዘንድሮስ ይሄን ሰው ናፈኩትና ባገኘሁትና ወይኔ ብዬ ባልኩት ወይኔ 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 ኧረ ወይኔ ቤት ግቢ አንቺ ኬት ነው ማን ነው ቆይ ካማኔል ሪፈር እየጻፈብን ያለው ወደ ቲክቶክ እግዚኦ ኮንፊደንሱን ኬት አምጥተሽው ነው ወይንሸት ሰማኝማ አሁን መንገድ ላይ ምንድን ነው ሽማግሌ እዛኔ ነጭ ለባሹ ነው ቻሌንጅ ነው እኔ አልቻልኩም ኧረ አንቺ በቃ አንቺ ነሽ የመገልፈት ቻሌንጅ ተጀምሯል ያው ፈገግ አድርጎናል እውነት ለማውራት ቻሌንጅ ነው ተብለው እንግዲያው የኔ ልጅ አለ ገና 10 ምናምን አመቱ በጣም ኃይለኛ ሌባ ሆነብኝ ሸራ ማሰረ ገመድ አመጣው እንደዚህ አድርጌ አሰርኩ 30 ምናምን ሜትር ጉድጓድ ውስጥ ነው ተመ በጣም ነው ባጣ እኔ እርግጡ ነው የምነግርህ እንደው ዋሽቼ ምን ብዬ አትለብጣለሁ ደርሶ ውሃው ነክቶ 38 ሜትር ጉድጓድ አውጥቼ ውጭ አውጥቼ ምን ታያሉ ጨልሟል በእውነት መንገድ ካለ ከፊት መንገድ እንደዚህ ነው የሚጨልዚው ልጁ እኮ 7 ሞት አይቶ ነው የመጣው 38 ሜትር ጉድጓድ ከተው ከዚህ በኋላ አይደለም ጥፋት አይደለም ሊሰርቅ ማለት ነው እንጂ ቀና ብሎ ሰው ለማያ ይመስለኛል ሰውየው ደግሞ የሚያወራበት እንትን ያስፈራል አንዳንዴ ስህተት ነው ብለን የምናስበው ነገር የፈጣሪ እቅር ሊሆን ይችላል አንዲት ሴት በስህተት አዲስ ልብስ ገዝታ የተነሳችውን ፎቶ ለጓደኛዬ ልካለው ብላ ለማታቀው ወንድ ትልካለች እሱም እንዲህ ብሎ ይመልስላታል ይሄ ሜሴጅ ለኔ እንዳልሆነ አውቃለሁ ሚስቴም ቤት የለችም ግን እኔና 6 ልጆቼ ወደነዋል ወደ ፓርቲ ለብሰሽው ሂጂ ይላታል ጨምሮም የልጆቹን ፎቶ ይልክላታል ልጅቷን ፎቶ ላይ 5 ልጆች ብቻ ነው የሚታዩት ሰውየው ግን 6 ልጆች ነው ያሉኝ ብሏት ነበር ስድስተኛዋም ልጅ በካንሰር እንደታመመችና ለኦፕሬሽንም $10,000 እንደተጠየቁ ያስረዳታል ልጅቷም ከሰዎች ጋር ተባብራ $33,000 ታሰባስብለታለች ህፃኗም ህክምናዋን መከታተል ትጀምራለች አንዳንድ እዳቸውም ይከፈልላቸዋል ፈጣሪ ሁሌም መንገድ አያጣም እውነት ነው ፈጣሪ መንገድ አያጣም ዳይሬክት በሰዎች ብቻ በሆነ ነገር መንገድ አያጣም ፈጣሪ ኤአይ ነው እሺ artificial intelligence መጣ ደገምክ ጥላውን ገሰሰ አባቴ ነው እግዚአብሔር የተመሰገነ ጥላውን ገሰሰ አባቴ ነው እሺ በስንት ዓመተ ምህረት ነው ጥላውን ገሰሰ አባቴ መሆኑን ያወቀው ካደክ በኋላ ነው ጻኑና ቅራይ በለው ካደክ በኋላ ነው ይተነገረ ያለቀሰ ነው ወንድሞቼ እነማን ናቸው ዳኒ አለ ምን ያለ ምን አረፈ ብዙ ናቸው ሌላስ ማን ነገረ ትልቅ ወንድማችሁ ማን ነው ማዘር ነች ነገረች አረ ማን ነገረ እናቴ አይዞህ እነሱ ይስቃሉ አግኝተው ታውቃለህ በአካል በአካል አያመሽም ነበር እዛ ኦኬ የሚያስቀልድ እኮ አይደለም ይቀርታ በአካል አግኝተው ታውቃለህ ወደ መጨረሻው አካባቢ መጨረሻ ላይ አታልቅሳው እንትን ጨዋታውን ብቻ ይሻለናል አሁን ግን ጋሽ ጥላውን እንደዚህ አባቴ ነህ ብላ አጠገቡ አልቅሳ አታውቅም ማለት ለሱ አባቴ ነህ ብለው አሁን አባቴ ነህ ተብሎ እኮ አይለቀስም አንድ ሰው አባቴ ነው ብለህ አታለቅስ አንድ ነገር የማላቀው አባቴ ነው የማንነት ጥያቄ ያለብኝ ሰው ነው ብዙ ጊዜ የተጨነቁ ነው አሁን ሰላም መቀኛበት ጊዜ ማለት ሰዎች እዚህ ቪዲዮ ኮሜንት ላይ ማለት ነው ልጁ ከጋሽ ጥላውን ጋር ይመሳሰላል እውነቱ ሊሆን ይችላል እያሉ ነው
እውነቱን ውሸቱን አናቅም። ፕሮግራሙ ዋሻው እንዴ ነው። የዚህን ዘመን ወጣት የሚረዳው ጠፍቷል፣ የሚወቅሰው እንጂ። ግማሹ ስራ የለህም ይለዋል፣ ግማሹ ተምረህ አልተመረቅም ወይ ይለዋል፣ ግማሹ ተመረቅ አልሰራህም ይላል። ሊያገባ ቢፈልግ ምን አለው ይባላል። ስለዚህ የዚህ ወጣት ፈተና እጅግ በጣም ብዙ ነው። በፊት የነበረው ፈተና እየኖሩ የተሻለ ነገር ለመፍጠር ነው። የአሁኑ ወጣት ግን እየታገለ ያለው ለመኖር የሚታገል ወጣት ላይ መበርታት ሳይሆን ማበርታት ነው። ሁለተኛውን ሃንግ ልንገራችሁ። ወደ ፊንላንድ ልሄድ አይ ቲንክ 3 ቀን ምናምን ቀርቶኝ ነው። እሺ ኤክስፕሬስ ዌይ እየነዳ ነው ምናምን ልክ መውጫው ጋር አንድ ስቶፕ ሲቀር ማለት ነው እዚህ ጋር ሽንታችንን እንሽና ምናምን ተባለ። እሺ ብሎ አቆመው። ይሄ ኤክስፕሬሱ ከአዳማ ምናምን የሚመጣው መውጫው ጋር ማለት ነው። ልክ አንድ ስቶፕ ሲቀር እንደዚህ እየሸናን ነው። ከዛ እንደዚህ እያየሁኝ እነሱ ከተክል ውስጥ ነገር ነው ከመሃል ላይ ያለ ታጽናጽ ያለ 3 ሰው እየመጣ ያሉ ምን እሺ ናቸው እነዚህ ምናምን አልኩት። ልክ ሲያቸው ማለት ነው አይ ዶንት ቲንክ ቹር ምናምን በዛኛው ሲገባ እኔም ወደ በዛኛው ገብቼ በሩን እንደዚህ እየዘጋሁኝ ማለት ነው መጥቶ ያዘው ያኛው ማለት ነው። እዛ ከሱ ጋር እንደዚህ እየታገልኩኝ ማለት ጠቅ የምታደርግ ነገር ተሰማች ማለት ምንድን ነው እላለሁ። ፊቱ ወደዛ ነው ማለት ይሁን ይሄ የሚያክል ነገር ይዞ ዝም ብሎ እንደዚህ ያለ ቢላኩስ ጮቤ ገብቶ ጫር ነገር አድርጎኝ ነው በመስኮት በኩል ወይኔ ምናምን ተው በቃ ምናምን ሄጄ ተንበርከኩኝ ምናምን በቃ ይፈለግ እኔ እኮ አታውቁኝም እንዴ እኮ በዳቶ ባዛ ሰውየው ማለት ነው ዝም በል ነው የሚለኝ። ሌላ ምን አለ ዝም ተኛውኝ ማለት ነው ተኝቻለሁ ማለት ነው። ከዛ በጣም ስለፈራሁኝ ማለት ነው ዝም እያለኝ አይደለም ግን አታውቁኝም እና ይዟል ማለት ነው እና ይሄ ቦታ መፈለግ አንተ ገባ ነገር አለ ዝም ግን እኮ ብለህ ወይዬ አላ ሲገቡ የሆነ ላፕቶፕ አለ እንትን አለ ምናምን ብድግ በየማሉ ይመለስልሃል። ፍሬንድ አንተ በቃ ገባ ተነስተው ፍሬንድ በዛኛው በር ማለት ነው ሮጧል። እኔ ጋር ልክ ሲሰበሰቡ እሱ በዛኛው ሮጧል። ልክ ተነስተው ሲሄዱ ማለት ነው ገብቼ በሩ ክፍት እንደሆነ እንደዚህ ይዞ መኪናውን ወደሱ ነው የሚሄድልን። እኔ እናንተም ተጫውተን አይሆንልን ላይቭ እኮ ቲክቶክ እኔ እናንተም ለሁለት ሆነን አይሆንልን ወይ አካውንቱን እናከራየው ለሚሰራበት ሰው ቲክቶክ ከፍቶ እንደ አርደኛ ደግሞ ሪንግ ላይት መግዛቴ ስም አንበሳ የወረደለት ሪንግ ላይት ነው ገዳም ነው ተብሎ ከሰው ላይ ነው የገዛሁት። ደግሞ አንበሳ አይደለም ያው ኢሞጂ ወርደም እዚህ ላይ ኢሞጂ ያልፍልኛል ብሎ ቲክቶክ ከፍቶ እኮ ነው ላይቭ ሲገባ ወፍ ቤት ውስጥ በሚገኝ ብቻ ቀለል ያለ ምግብ መስራት ትችላላችሁ ይሉንና ይመጣሉ። ከዛ በኋላ ጭቅና ስጋ ካላችሁ የዶሮ እግር ካላችሁ ወይም ደግሞ ለጥሬ ስጋ ያስቀመጣችሁት ቀላ ያለም ስጋም ቢሆን ይችላል። ቤት ውስጥ በሚገኝ የተባለ ቤት ውስጥ የሚገኘው እኛ ጋር በውጭም በጓሮም ሳር ነው እና ሳር በሱ ትነግሩን በሱ ንገሩን። የጠሩት ነገር እውነት ከባባድ ነገር ቀለል ያለ ብላችሁ ጭቅና ስጋ ቀለል ያለ ዶሮ እንቁላል ጠዋት እስቲ እንዶ ከዶሮ የማይወጣ እንቁላል ካለ በሱ የሚሰራ ነገሩን ለኛ እስቲ እሱ ነገሩን እንዴ ቀለል ያለ ብላችሁ ቤት ውስጥ በሚገኝ ብላችሁ የትም የማይገኝ በኪሎ ውድ የሆነ አሳም ካለ አሳም የሆነ የትኛው የባህሩ ነው የባህሩ ቤት ውስጥ የሚገኝ አሳ አስባችሁት ታዲያ ቤት ውስጥ ምን ባህር ዳር መኖር ነው ወይ አዋሳ ወይ አርባ ምንጭ ፍቅር ሁሉም ጥለሽ ይዘው ተረኛ ግባ ዱዳው ጀለስ ምንድነው አሰልጣኝ መሆን እፈልጋለሁ። የማን ክለብ ነው አሰልጣኝ መሆን የምትፈልገው? ማን ነው ክለቡ? ማን ነው ሚዜ እና ሚዜ አርሰናል እኔ አላልኩም ቤተሰብ እኔ አላልኩም። በጣም ነው ያሳፈርከኝ። እሺ ምን አደረኩኝ? አንተ እንዴት ድግስ ላይ ሰው 5 ጊዜ ምግብ ያነሳል? ጓደኞቼ ፊት በጣም ያዋረድከኝ። እሱማ እንኳን ማፈርሽ 5ቱን ሙካ ያነሳሁት ለሷ ነው ብዬ ነው። እግዚኦ የባሰ ውርደት። አሁን ነው የተዋረድሽው። እዚህ ጋር ለቅሶ ነው፣ እዚህ ጋር ደግሞ ሰርግ ነው። አይቻለም እንደዚህ ናት። ጎን ለጎን ነው ሁለቱንም። አይገርምም? ጎን ለጎን ያው በቃ ህይወት እንዲህ ነው ማለት የምር ህይወት እንዲህ ነው። እዚህ ጋር ለቅሶ እዚህ ጋር ሰርግ።
አሬላዋ ጉር ተሰራንልህ ደሞ ምኑ አረ መበላውን ቦምቦል ነው አለሚቱ በግሯ ነው የምታበቀው አሉ ታሽ በእናትህ አረ የምሬ ነው ለዛ ነው ለካሩጥ ሩጥ የሚለኝ አለሚቱ ራጭ ምን አለባት መንታ ልጆች ወለድኩ ከመወዳት ሚስቴ አንተን ግን አይመስሉም ነቃ በላባቴ አይግጥማ ከባድ ነው ጉዳዩ ጉዳዩ አረቢካያቸው ወደድኳት ልጅ እንዴት ልንገራት አንተ ወንድ ልጅ አይደል እንዴ ቆፍጠን በልና ደፍረ ንገራት እስቴል እሱ ማግተኝ እንዴ አንተ ምን ሆነ ነው ታሰርከው ኧረ አንተ ነው ጉድ ያረከኝ ደሞ እኔ ምን አረኩ እንዴ ደፍረ ንገራት ብለኝው ደፍሬ ስነግራት ከሰሰችኝ ገባው አንተ እንጭ ልጅ እኔ ታዲያ እንደሱ አልኩ እና እንዴት ነው ጀለስ ቺክን ሮድ ከጀመረ በኋላ አርጅ ጥራት አለ ተረጋጋ ምን ሆነ ነው እንዴ ልቤ ወይኔ አቫተርና ቺክን ሮድ ጌም ኮዝን ወተት እንደ ዩናይትድ ደጋፊ እኮ በእና ጨጓሬ ተቃጠለ ቺክን ቢቀርባችሁ ቺክን ማለት ያረጋ እንደዚህ እኮ ነው ምን መሰላችሁ ይሄ ቁማር አሁን ላይ ወጣቱን በቃ እያስነቀለ ነው ቺክን ሮድ የሚባል አሁን ላይ የአገር ውስጥ የተሰራ ጌም ነው ቁማር ነው የሆነች ዶሮ አለች ብቻ ጌሙን አላቆም እኔ ብቻ ግን ቺክን ሲባል ብዙ ጊዜ ሰማለሁና እሱን ተበልቶ ነው ይሄም ወንድሜ ቁማር ነው ዞሮ ቨርቹዋል ጌም ነው ቁማር ማለት ነውና ሌላ ከዚህ ጋር በተያያዘ አሁን ዶሮ ይዞ ሊያርድ ነው ዶሮ ነው ያስበላኝ ብሎ ማለት ገላታለሁ ሌላ ከዚህ ጋር በተያያዘ ምን አለ መሰላችሁ ይሄ እንደዚሁ ቨርቹዋል ጌም ላይ የሆኑ ውሾች አሉ ቨርቹዋል የሆኑ ውሾች ማለት ነው እነሱን ታስሮጣላችሁ የሆነ ቁጥር ፒክ አድርጋችሁ የናንተ ውሻ ካሸነፈ ትበላላችሁ የናንተ ውሻ ደግሞ ከተሸነፈ ትበላላችሁ ኮምፒውተር ጋር ነው የምትቋመሩት ማለት ነውና አንዱ እንደዚህ እየተጫወተ የሆነ ሆቴል ቁጭ ብሎ እየተጫወተ በቃ ውሾቹን ይመርጣል የሱሾች ያስበሉታል በጣም ብዙ ብር ተበላ በሺዎች ማለት ነው ከዛ ሲወጣ የተኙ ውሾች አይቶ ማለት ውሾቹን በድንጋይ ይሄም ሰው እንደዛ ነው ምንም ያላረጉት ውሾችን እዛ አስበላችሁኝ ብሎ እውነተኛ ታሪክ ነው የምሬ ነው ማለት እንደዛ ውሾቹን በድንጋይ ተማቶ ለምን ትማታለ ሲባል እዛ አስበልተውኝ እዚህ ተኛሉ ብሎ ማለት ሴም ሼት ነው ይሄም ዶሮም እንደዛ ነውና ቁማር ወጣቱ ይቅርባችሁ በጣም ብዙ ሰው በቁማር የተነሳ የብዙ ሰው ትዳር እየፈረሰ ነው አሁን ላይ ደግሞ በጣም በስቷልና ይቅርባችሁ ሰዎች ዛሬ ቪዲዮ ያያችሁት ይመስል ነበር እንዴት ነበር ሐሳብ አስተያየታችሁ ኮሜንት አድርጉልኝ እዚህ ድረስ አይታችሁ ቪዲዮ ላይክ ያላረጋችሁ ሁላችሁም ላይክ አድርጉ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ የደወል ምልክቷን ሆነ አድርጉ አዲስ ቪዲዮ ሲለቀቅ ኖቲፊኬሽን እንዲደርሳችሁ እዚህ ስክሪን ላይ የምትመለከቱትን ቪዲዮ እዚህ ስክሪን ላይ የምትመለከቱትን ቪዲዮ ነክታችሁ ግቡና ተመልከቱ የኔ አዲሱ ቻናል ነው በዚህ ቻናል እንግዲህ እናንተም በጣም የሚያስገርሙ እውነተኛ ታሪኮችን ይዤላችሁ እመጣለሁ ሁላችሁም ገብታችሁ ቪዲዮን ተመልከቱ ቪዲዮንም ሼር ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ በቀጣይ በዚህ ቻናል በአዲስ ቪዲዮ እስክንገናኝ ሰላሙን ጤናውን ብዝት አድርጎ ይስጣችሁ